የምትወዷቸው ሰዎች የምትፈልጉትን ነገር እንዲያደርጉ እንዴት ነው መጠየቅ ያለባችሁ? ሁሌ እንደዚህ አድርግ እያልኩ አትሰማኝም፣ መቼም እንደዚህ አታደርጊም እንላለን። አብዛኞቻችን በተደጋጋሚ እንደዚህ አድርጉ አታርጉ እያልን በደንብ ከጨቀጨቅናቸው ይሰሙናል ወይም ይቀየራሉ ብለን እናምናለን። ግን በተቃራኒው ወይ ዝም ይሏችኋል ወይም ምክንያት በመፍጠር ራሳቸውን ይከላከላሉ፣ አሊያም እሺ ይሏችሁና ምንም ወይም ትንሽ ሞክሮ ያቆማሉ። ምክንያቱም ለዛ ሰው የሚታየው ችግር ለመፍታት እየሞከራችሁ እንደሆነ ሳይሆን ማንነታቸውን እያጠቃችሁ እንደሆነ ነው። በምትኩ ይህን ቴክኒክ ተጠቀሙ። አይ ፊል ስቴትመንት ይባላል። 3 ክፍሎች ሲኖሩት ፎርሙላው ይሄን ይመስላል። እንደዚህ ስታደርግ እንደዚህ አይነት ስሜት ይሰማኛል፣ ምክንያቱም እንደዚህ አይነት ተጽዕኖ እኔ ላይ ስላለው ብላችሁ ፍላጎታችሁን መግለጽ ማለት ነው። ለምሳሌ ሁሌ ማታ ስልክ አትደውልልኝም ከማለት ስልክ ሳትደውል ስትቀር ብቸኝነት ይሰማኛል፣ ምክንያቱም ልታናገረኝ የማትፈልግ መስሎ ስለሚሰማኝ ብላችሁ በእርጋታ መናገር። ይህን ስታደርጉ ችግሩን ከነሱ ማንነት ጋር ስለለያያችሁት ራሳቸውን ለመከላከል ሳይሞክሩ ሊረዷችሁና ባህሪያቸውን ለማስተካከል የበለጠ ኦፕን ይሆናሉ። ይህን ስላደረጋችሁ ግን በእርግጠኝነት ይስተካከላሉ ማለት አይደለም፣ ምክንያቱም ራሳቸውን መቀየር የእነሱ ብቻ ውሳኔ ስለሆነ ማለት ነው። ግን ይህን ቴክኒክ ሁልጊዜ ከተጠቀማችሁበት ችግር ሲኖር ከጭቅጭቅ ይልቅ ሰዎች እናንተን ለማስደሰት የተሻለ ይሞክራሉ።